የምትወደው ሰው ለአንተ ሲል ትልቁን ውሸት ቢዋሽ፣ አንተ ግን ያን ውሸት አምነህ ብትጠላውስ? ይህ ታሪክ ስለ ቢንያምና መቅደስ ነው። ፍቅራቸው በዩኒቨርሲቲ ግቢ ውስጥ የጀመረ ሁሉም የሚቀናበት አይነት ፍቅር ነበር። ቢንያም ህልሙ ትልቅ ነበር። ሙዚቀኛ መሆን ይፈልጋል። መቅደስ ደግሞ የሱ ትልቁ አድናቂ፣ የሱ መነሳሻ፣ የሱ ሁሉ ነገሬ ነበረች። አንድ ቀን ቢንያም ጊታሩን እየመታ እንዲህ አላት፣ አንድ ቀን ትልቅ መድረክ ላይ ቆሜ ይቺን ዘፈን የምዘፍንልሽ ላንቺ ነው። መቅደስም አይኖቿ በደስታ እያበሩ እኔ አምናለሁ አንተ ትልቅ ቦታ ትደርሳለህ ትለዋለች። ከዓመታት ጥረት በኋላ ያቺ አንድ ቀን መጣች። ቢንያም አሜሪካ ካለ ትልቅ የሙዚቃ ትምህርት ቤት ሙሉ ስኮላርሺፕ አገኘ። ሁለቱም አለቀሱ፣ ተቃቀፉ። ህልማችን እውን ሆነ አለ ቢንያም። ግን ከሳምንት በኋላ የመቅደስ ህይወት ተቀየረ። መቅደስ ለረጅም ጊዜ ሲያማት የነበረውን ቀላል ህመም ለመመርመር ሆስፒታል ሄደች። ውጤቱ ቀላል አልነበረም። ዶክተሩ በጣም ከባድና ውድ ህክምና እንደሚያስፈልጋት ነገራት። ህክምናውም ቢሆን ዋስትና የለውም አላት። መቅደስ በሁለት እሳቶች መካከል ወደቀች። ለቢንያም ብትነግረው ምን እንደሚሆን ታውቃለች። ያንን ስኮላርሺፕ፣ ያንን ህልሙን፣ ሁሉን ነገር ትቶ እሷን ሊያስታምም እንደሚቀመጥ ታውቃለች። የራሱን ህይወት አጥፍቶ እሷን ሊያድን እንደሚሞክር ታውቃለች። እናም መቅደስ ወሰነች። ልትገድለው የምትችለው በሽታዋን ሳይሆን ልታድነው የምትችለው ፍቅሯን እንደሆነ ወሰነች። ቢንያም ከመሄዱ ጥቂት ቀናት በፊት ካፌ ተቀጣጠሩ። ቢንያም ስለ አሜሪካ፣ ስለ ወደፊት ህይወታቸው ሲያወራ መቅደስ ፊቷ ቀዝቅዞ ነበር። ቢኒ አለችው፣ ድምጿ እየተቆራረጠ። ወዬ ፍቅር አላት። ይቅርታ እኔ አብሬ መሆን አልችልም አለችው። ቢንያም ሳቀ። ምን ማለት ነው? ቪዛው እስከሚስተካከል? አይ አለች መቅደስ። አይኖቿን ከሱ ላይ ነቅላ እኔ እናንተ አንሆንም፣ እኔ ሌላ ሰው አግኝቻለሁ። የቢንያም ዓለም በቅጽበት ቆመ። ምን አለ? አዎ እሱ እዚህ ነው ያለው፣ ሊያገባኝ ይፈልጋል። አንተ ህልምህን ኑር፣ እኔ ህይወቴን መኖር አለብኝ አለችው። ቢንያም ተንበርክኮ ለመናት፣ አለቀሰ። ለምን? ምንድን ያደረግኩት? ለምን አትነግሪኝም አላት። መቅደስ ግን በውስጧ እየሞተች ከውጭ ግን ድንጋይ መስላ በቃ አልፈልግህም ብለው ተነስታ ሄደች። ቢንያም ልቡ ተሰብሮ ሀገሩን ለቆ ሄደ። 7 ዓመታት አለፉ። ቢንያም ትልቅ ሙዚቀኛ ሆነ። ግን ዘፈኖቹ ሁሉ ስለተሰበረ ልብ፣ ስለ ክህደት፣ ስለ መቅደስ ነበሩ። አንድ ቀን ለትልቅ ኮንሰርት ወደ ሀገሩ ተመለሰ። ከኮንሰርቱ በኋላ የድሮ ጓደኛውን አገኘ። መቅደስን ግን አላገኘዋትም። ሰምቻለሁ አግብታለች አይደል አለ ቢንያም በንቀት ስሜት። ጓደኛውም በእንባ በተሞላ ዓይን አየው። ቢኒ፣ መቅደስ አላገባችም። ታዲያ የት ናት አለ ቢንያም። ጓደኛው ወደ አንድ አድራሻ ወሰደው። የካንሰር ህሙማን ማገገሚያ ማዕከል ነበር። ቢንያም ክፍሉን ሲከፍት መቅደስ አልጋ ላይ ተኝታለች። ያ ፀጉሯ የለም፣ ያ የፈካ ፊቷ ከስሏል። ግን ግድግዳው ላይ የቢንያም የኮንሰርት ፖስተሮች ተለጥፈዋል። ቢኒ አለች። እሱን ስታየው በደከመ ድምፅ መጣ፣ አውቅ ነበር እንደምትመጣ አለች። ቢንያም እግሮቹ ተንቀጠቀጡ። መቅዲ መቅዲ አለ። ይቅርታ ቢኒ አለች እንቧ እየፈሰሰ። ግን ህልምህን ማጥፋት አልፈለግኩም ነበር። ቢንያም ተንበርክኮ እጆቿን ያዘ። እኔ ይቅርታ፣ እኔ ጠላሁሽ፣ ዘፈኖቼ ሁሉ አውቃለሁ አለች መቅደስ የመጨረሻ ፈገግታዋን እየሰጠችው። ግን እኔ እያንዳንዱ ዘፈንን ስሰማ ፍቅራችን እውነት እንደነበር አውቅ ነበር አለችው። ቢንያም ያንን ትልቅ መድረክ አገኘ። ግን ሊዘፍንላት የፈለጋት ሴት በቅፉ ውስጥ ህይወቷ አለፈ። ታሪኩ እዚህ ጋር አያልቅም። የቢንያም ህይወት ከዚህ በኋላ ሙዚቃ አልነበረውም። ዛሬ ስንቶቻችን ነን በፍቅር ውስጥ ሆነን በውሸት ሽፋን የተደበቀን እውነት ያላየ ነው? ስንቶቻችን ነን ተከዳው ብለን ስንወቀስ ሌላኛው ወገን እኛን ለመጠበቅ እየሞተ የነበረው? ፍቅር እወዳለሁ ማለት ብቻ አይደለም። አንዳንዴ ፍቅር ትልቅ መስዋዕትነት ነው። ይህ ታሪክ ልባችሁን ከነካው በኋላ ልክ እንደ ቢንያም ሆስፒታል ክፍል ውስጥ እውነትን ከማወቅ ዛሬ የምትወዱትን ሰው
ዓይን በጥልቀት ተመልከቱ። ከዝምታቸው ጀርባ ያለውን ጩኸት አዳምጡ። ከጥላቻቸው ጀርባ ያለውን ፍቅር እዩ። ይህ መልእክት አንድም ልብ ከመሰበሩ በፊት እንዲደርስ ላይክ እና ሼር አድርጉት። ከታች በኮሜንት መስጫው ላይ እውነተኛ ፍቅር መስዋዕትነት ነው ብላችሁ ጻፉ። በቀጣይ ደግሞ አስመሳይ ሰዎችን ለይታችሁ የምታውቁበትን 10 መንገዶች በዚህ ቪዲዮ ታገኛላችሁ። እዚህ ቪዲዮ ላይ እንገናኝ። እስከዛው ድረስ ቀና አመለካከት፣ ቀና ሕይወት፣ ቀና ስኬት ይሁንላችሁ።